ዝም አልልም እኔ እስካልጠራው ያንተን ስም ያንደበቴ ማር ነህ ኢየሱስ የኔ ዓለም ካላንጎራጎርኩ ቅር ይለኛል ሱስ ሆነብኛል። ዛሬ ባስተምሮት ባስተዳደር በምሬት ሰዎችን ከቤተ ክርስቲያንና ውዝግብ በመፍጠር ማህበራዊ ሚዲያም ላይ ከማህበራዊ ሚዲያም ውጪ በማወዛገብ ሰዎችን ምዕመናንን ለመስረቅ ነው። አሁን የሚሰረቅ ኦርቶዶክሳዊ የለም። ዝም አልልም እኔ እስካልጠራው ያንተን ስም ያንደበቴ ማር ነህ ኢየሱስ የኔ ዓለም። አሁን ዛሬ እዚህ መስቀል አደባባይ ላይ አንድ ከውጭ ሀገር የመጣ ሰው ያለ ታውቃላችሁ አይደለም? አሁን ሰው ከበሮ ምናምን እንትኑ ሆነ እንደዚህ ሆነ። አረ መጀመሪያ አንተ የእግዚአብሔሩን ምንም ችግር የለም። ዝም አልልም እኔ እስካልጠራው ያንተን ስም ያንደበቴ ማር ነህ ኢየሱስ የኔ ዓለም። ሁሌ ሲቀድሱ ሁሌ ሲጸልዩ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ ምንም ይጸልዩ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ። ዝም አልልም እኔ እስካልጠራው ያንተን ስም ያንደበቴ ማር ነህ ኢየሱስ የኔ ዓለም። ዛሬ ባስተምሮት ባስተዳደር በምሬት ሰዎችን ከቤተ ክርስቲያንና ውዝግብ በመፍጠር ማህበራዊ ሚዲያም ላይ ከማህበራዊ ሚዲያም ውጪ በማወዛገብ ሰዎችን ምዕመናንን ለመስረቅ ነው። አሁን የሚሰረቅ ኦርቶዶክሳዊ የለም። ምን ጀመሩ ላሳያችሁ። እነዚህ የኛ ሰዎች ናቸው ማለት ጀመሩ። እነ አኬን እነ ፈለገን ሌሎችን እንደማለት ነው፣ በእነሱ አባባል ማለት ነው። ስሙት ፓስተር ዮናታን። በነገራችን ላይ ከገድላትና ከታምራት መጽሐፎች አንጻር ለምን ብሎ የሚጠይቅ ትውልድ ማስነሳት ነበር ትልቁ እቅዳችን። ይሄ ደግሞ አሁን ተሳክቷል። በዚህ ረገድ ለምን ብሎ የሚጠይቁ ወጣቶችን ማበረታታት እንዳለብን ይሰማኛል። ከእግዚአብሔር ቃል ውጭ ያለውን ነገር በጠቅላላ ዝም ብሎ የመቀበል ባህል ሀገራችን ላይ ማብቃት አለበት። ኪሎ ሜትር ስታንዳርድ አለው። ኢትዮጵያ 1 ኪሎ ሜትር እንግሊዝ ወይም አሜሪካ 10 ኪሎ ሜትር ሊሆን አይችልም። ልክ እንደዚሁ የየትኛውም መጽሐፍ ስታንዳርድ የእግዚአብሔር ቃል ነው። ከእግዚአብሔር ቃል አንጻር የልብ ወለድ ሀሳቦችን የሰዎች ተረት ተረቶችን እየመዘነ የሚጥል ትውልድ ማስነሳት ትልቁና ስለዚህ በምን መጣ? አሳክተናል። እነማንን? እነ አኬን አሳክተናል፣ እነ ፈለገን አሳክተናል፣ እነ ልደትን አሳክተናል። እነዚህ ማህበራዊ ሚዲያ ላይ የወጡ ወጣቶችን አሳክተናቸዋል፣ ጠያቂ ትውልድ እንዲፈጠር አድርገናል የሚለውን እሳቤ ወደ ራሱ ጎትቶ መውሰድ ፈለገ። ወዳጄ ድሮ ዝም እንል ነበር። አሁን ማህበራዊ ሚዲያ የሁሉም ነው። አሁን የደሃ ትምህርት ቤትና የደሃ ቤት ፈርሶ ቸርች ተገንብቶ ደሃ እያለቀሰ አያገባኝም በሚል ፓስተር እኛ አንመከርም። እኛ ኦርቶዶክሳውያን አንመከርም። አያገባኝም የራሱ ጉዳይ እያሉ በአካል እየመጡ ማስፈራሪያ እየዛቱ በሚያወሩ ፓስተሮች ቤተክርስቲያን አትደፈርም። ቤተክርስቲያን የማትደፈረው ኦርቶዶክስ ስለሆነች ብቻ ሳይሆን መሰረቷ ክርስቶስና መሰረቷ የጴጥሮስ አለት ስለሆነ ነው። ሌላ ምንም ነገር የለው። ስርዓተ ቤተክርስቲያን ህገ ቤተክርስቲያን አምደ ሃይማኖት ሁሉ ስርዓት ያላት ቤተክርስቲያንን ዛሬ ስርዓትን ለሀገር ያስተማረች ህግን ለኢትዮጵያ ያቀናች ሀገርን የመሰረተች ቃላትን ከፊደል አመሳጥራ ቀለምን ከወረቀት አገናኝታ ብዕርን ከብራና አገናኝታ የሰራችን ቤተክርስቲያን ስርዓት ላስተምራት ነው የሚሉ ተረተረቶች ይሄኛው ነው ለኛ ተረተረት። ለኛ ለጊዜ ወጣቶቹ ሐሳቡ ትምህርቱ ማህበራዊ ሚዲያ ላይ ሲወዛገብ እኛ ልጆቻችን ነፍሳቸው እንዳይጠፋ እንፈልጋለን። አሁን ስክንስናሉ እሰየው። ለምን? የናንተ ማህበራዊ ሚዲያ እነሱን መስረቅ ስለነበረ እኛ ደግሞ ልጆቹን ማትረፍ ስለነበረ እንፈልገው። እዚህ ብቻ ያሉ አይደለም፣ እናንተ ቤት ውስጥ የተደበቁ ልጆቻችንን እንፈልጋቸዋለን፣ ገና እንፈልጋለን። ስለዚህ በቲፎዞና በአጃቢ የሚወዘወዝ ሃይማኖተኛ የለንም። የሚያምነው ቤተክርስቲያን ነው። ቤተክርስቲያን የቆመችው ደግሞ በክርስቶስ ነው። አትዘላምቱ። እሺ ፓስተር ዮናታን እንግዲህ ሙከራ ተከሽፏል ማለት። አሁን ዛሬ እዚህ መስቀል አደባባይ ላይ አንድ ከውጭ ሀገር የመጣ ሰው ያለ ታውቃላችሁ አይደለም? አሁን ሰው ከበሮ ምናምን እንትኑ ሆነ እንደዚህ ሆነ። አረ መጀመሪያ አንተ የእግዚአብሔሩን ምንም ችግር የለም። ከበሮውን ሲሆን ጎትቶ ያመጣቸዋል እንጂ እነሱ አይወስዱትም። እናቴ ታቦተ ጽዮን ዳጎን ካሄዳ የሰራችውን እናውቃለን። እሱ አያሳስባችሁ። ያለ ቦታዋ እሷ የምትሰራውን ታውቃለች። ልንገራችሁ የእግዚአብሔር የሆነው እኛ መጀመሪያ መሄደው እኛ ስናቀለው ነው። በነገራችን ላይ
ታቦተ ጽዮን እኮ የተማረከችው እስራኤል አላከብራት ሲሉ ወይም እግዚአብሔርን አላከብር ሲሉ ሲንቁት እንዲህ ሲሉ አሳልፎ ይሰጣል እግዚአብሔር እና ያስቀናል። አስቀናቸዋለሁ ነው ያላቸው እስራኤል ክርስቲያኖች። እንኳን መስቀል አደባባይ ሌላ ሊሰጥ ይችላል ክርስቲያኖች። እግዚአብሔር እኮ ሲጣላ አሳልፎ ይሰጣል ክርስቲያኖች። አሁን እዚህ መስቀል አደባባይ ተሰበሰቡ ምናምን፣ መጀመሪያ መስቀል አደባባይ እንዳይሰበሰቡ እኮ ማስተማር ነው ያለብን፣ ክርስቲያን ማድረግ ነው ያለብን። ተገቢውን ክርስቲያን ነው እኮ መስበክ ያለብን፣ እውነቱን እኮ ነው መድረግ ያለብን። እና ያኛው ስለ ጮህን እግዚአብሔር የሚወደው ይመስላችኋል? እንደዚህ አይነቱ ቅናት እግዚአብሔር ይቀበላል አይቀበልም? እግዚአብሔር በሰጠን ዓላማ እንድንሰራ ይፈልጋል። እኛ ደግሞ በራሳችን ዓላማ ነው ለእግዚአብሔር መስራት እንፈልገው ክርስቲያኖች። አሁን ያስቸገረው ለዛ ብዙ ሰው ራሱ እግዚአብሔርን ደስ የሚያሰኝ ቦታ አይገኝም። ይገርማቸዋል። ራሱን ደስ የሚያሰኝ ቦታ ነው የሚገኘው። ጉባኤም ከሆነ ለራሱ ደስታ፣ ለራሱ ሳቲስፋክሽን ስታንዳርዱን አይቶ እነማን ይገኛሉ ብሎ እግዚአብሔርን የሚያስደስት ትሁት ቦታ መገኘት አንፈልግም። በእውነቱ ሁሌ ሲቀድሱ ሁሌ ሲጸልዩ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ፣ ምንም ይጸልዩ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ። ዛት ሚንስ በአንዱ ልጅህ በኢየሱስ ክርስቶስ ስም ሁሌ ሲጸልዩ በአንዱ ልጅ በኢየሱስ ክርስቶስ ስም ወደርሱ ይጸልያሉ። እዚህ መጣን፣ አብ ተረሳ፣ ልጁን የላከው እሱ እንደው እንኳን ጠፋን። መዝሙር ብናምጥ ለአብ የለም፣ ወይ ለኢየሱስ ወይ ለሰይጣን። ኢየሱስና ሰይጣን። የኢየሱስን ስንጨርስ ወደ ሰይጣን መጣለን። ወዮ ለጠላቴ ጉድ ፈላና እርር በል ጠላቴ እርር በል ጠላቴ እርር በል ጠላቴ እርር። የኢየሱስን ስንጨርስ ወደ ሰይጣን ነው። የለንም። አንዲት ኦርቶዶክስ የቅድሞቹ ልጆች ቤት መጣች። ያክስታቸው ልጅ ስለሆነች ዝም ብላ ቤት እንትን ነው፣ በሰው ቤት አትናገርም፣ ትሰማለች። ቀኑን ሙሉ መዝሙሩ ሰይጣን፣ ጠላቴ፣ ውጊያ ምናምን ሰማችና መረራት መሰለኝ። ወደ ማምሻው ላይ ቆይ ግን እናንተ አሁን ጴንጤዎች አለች፣ ሰይጣን ግን ባይኖር ስለምንድን ነው የምትዘምሩት አለ። ጥያቄ ነው ይፈጥር። እውነት ሰይጣን ባይኖር ስለምን ነበር የምንዘምረው? ብዙ የመዝሙር እጥረት ይከሰታል። ምንድነው እንደዚህ የሚያኖህልለን ሲባል ስለ እግዚአብሔር ያለን ዕውቀት በጣም ኮቨናንሻል አይደለም፣ ኪዳናዊ አይደለም። የኢየሱስ ክርስቶስ አምላክና አባት ሲባል መጀመሪያ ጊዜ ሰማሁ እስከ ማለት ድረስ ነው የምንደርሰው። እግዚአብሔር በክርስቶስ ራሱ እንደገለጠ ቃል ሥጋ እንደሆነ እንኳን። ስለዚህ አዲስ ኪዳን ውስጥ ያለው ጥቅሱ ሲያነብ ሰው ይደነግጣል። የጌታ ኢየሱስ ክርስቶስ አምላክና አባት፣ ወደ አምላኬ ወደ አምላካችሁ፣ ወደ አባቴ ወደ አባታችሁ። እንጂ ምንድን አይ ሁለቱም ናቸው ግራ የሚገባቸው። ሰውነቱን የሚክደው እንዴት አምላኩ ይባላል? ይሄ ነገር መናፍቃን ናቸው ጥቅሱን የቀየሩት። ያ ደግሞ አምላክነቱን የሚክደው ይሄው ይላል። ሁለቱም ስተታቸው፣ አንዱ አምላክነቱን መካዱ፣ አንዱ ሰውነቱን መካዱ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ለሚል ሰው ነው ያ የተጻፈው። ለኛ ነው የተጻፈው፣ እኛ ይገባናል፣ እኛን የምንረዳው። እንዲህ ያለን ብዙ ነገር ማንሳት እንችላለን። ስለ እግዚአብሔር ያለን ዕውቀት ባነሰ ቁጥር ምን ዘምራቸው መዝሙሮች፣ አምልኮች ወዘተ የተዛቡ ይሆናሉ። ድንግል ምን መታደል ነው ማርያም፣ ወይ ጸጋሽ በዛ፣ ወልደሽ ጡት ያጠባሽ እጹብ የዓለሙን ቤዛ። እንዴት ሆኖ ኧረ እንዴት ተከናወነ ቤቱ መንገድ፣ አምላክ ሰው ሰው አምላክ ሆነ። ታላቁን መገለጥ ነው የምናወራው፣ የእግዚአብሔር ልጅ የሰው ልጅ መሆኑ እንዴት ነው። ድንግል ምን መታደል ነው ማርያም፣ ወይ ጸጋሽ በዛ፣ ወልደሽ ጡት ያጠባሽ እጹብ